ይሄ ደግሞ ጉድ ነው መስቀል ላይ የዋለው የድንግል ማርያም ስጋ ነው አንተ የማይመሰለ ቤታዮ የቤተክርስቲያን ትምህርት ገለላ ተከታተሉ አንዱ መስቀል ላይ የፈሰሰው የማርያም ደም ነው ይላል ምን ጉድ ነው እንግዲህ የተሰቀለች የሞተች በሶስተኛ ቀን የተነሳች ማርያም ኦርቶዶክስ ቤተክርስቲያን ውስጥ በትምህርት ደረጃ ትሰጣለች ጭራሽ መምህር ጭራሽ ሊቃነ ጳጳሳት የመጨረሻው የስልጣን ባለቤት የሆኑ የሚያስተላልፉት ነገር በጣም የሚያሳዝን ብዙ ኦርቶዶክሳውያን ወጣቶች ጥያቄ እያቀረቡ ከሌት ለመጥ ማይታወቁ ወፍ ዘራሾች እንኳንስ ድንግል ማርያም አይደለም እርሱ የለበሰው ስጋ አልተለወጠም ያው ሰው አልተለወጠም ሰላም የመስቀል ሚዲያ ተከታታዮቻችን ዛሬ ደግሞ በአንዳንድ ቪዲዮዎች ላይ ሪአክት የምናደርግበት አዲስ ፕሮግራም ይዘን መተናል እስከ መጨረሻ ይከታተሉን ላይክ ያድርጉ ኮሜንት ያድርጉ በሐሳቦቹ ላይ ከኛ ጋር ይቀጥሉ ሰሞኑን አንድ ቪዲዮ ቫይራል የወጣ አንድ ቪዲዮ አለ የማርያም ቤዛነት ላይ በተመለከተ ያው እንደምታስታውሱት ከዚህ በፊት የነበረ አንድ ቪዲዮ ነበረ አቡነ ገብርኤል ማርያም ቤዛ አይደለችም ቤዛ ኢየሱስ ክርስቶስ ብቻ ነው ፍጡር ቤዛ ሊሆን አይችልም ያሉት ንግግር በአገር አቀፍ ደረጃ በጣም ብዙ ነውጦችን አስነስቷል ብዙ ሰዎች በዚህ ቪዲዮ ላይ ምከታ የሚመስል ቪዲዮ ሰርተዋል የማርያም ቤዛነትና የኢየሱስ ቤዛነት ለየቀል ነው እኛ ማርያምን ቤዛ ስንል እንደ ኢየሱስ አይደለም ይላሉ ግን እውነታው እንዴት ነው እውነት እንደ ኢየሱስ አይደለም ቤዛ የምትባለው ማርያም ወይስ ከኢየሱስ በተለየ ነው ቤዛ የምትባለው ሰነዶች ላይ ያለና ሚዲያ ላይ የሚሰጥ መልስ እንዲሁም ምስባኮች ላይ ያለው ስብከት የተለያየ ነው ለዚህ ደግሞ ማስረጃ የሚሆነው ሰሞኑን መነጋገሪያ የሆነ ይሄንን ቪዲዮ ተመልክተን እንመለሳለን ያቺ ቤዛ አንተ መስቀል ላይ የዋለው የድንግል ማርያም ስጋ ነው አንተ የማይመሰለ ቤዛ የሆነው ደስም እኛ አባት ምን ይያሉ ነው ያቺ ቤዛ ይሉና መስቀል ላይ የዋለው ስጋው የፈሰሰው ደም የማርያም የራሷ ነው ይያሉን ነው ቤዛ ናት መታረቂያ ናት ተስፋ ናት አለኝታናት ያቺ መስቀል ያቺ ቤዛ ናት መታረቂያ ናት ተስፋ ናት ይላሉኝ ሰው የእውነት መጽሐፍ ቅዱስ መስቀል ላይ የፈሰሰው ደምና የተወጋው ስጋ የማርያም የራሷ ነው ይላል ወይስ የራሱ ነው ይላል እንደው ከአንድ ጥቅስ ጋር እንነሳና ብዙ ደግሞ ኦርቶዶክሳዊ የሆኑ ወንድሞች ይሄ ነገር ስህተት ነው ብሎ ባልተለመደ መልኩ ሚዲያ ላይ ምላሽ የሰጡትን አንዳንድ ቪዲዮዎች ተመልክተን እንመጣለን መጽሐፍ ቅዱስ ግን የሐዋርያት ሥራ መጽሐፍ ምዕራፍ 20 ቁጥር 28 ላይ እንደዚህ የሚል ቃል አለ እናነባዋለን በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ተጠብቁ ዘንድ እንደ መንፈስ ቅዱስ እናንተም ጳጳስ አድርጎ ለተሾመባት ለመንጋው ሁሉ ለራሳችሁ ተጠንቀቁ ይላል በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን በገዛ ደሙ የዋጀባትን የማርያምን ደም አይደለም በገዛ ደሙ የዋጀው በማን ደም ነው በእግዚአብሔር ደም ነው ይላል ይህንኑ ሐሳብ ደግሞ ዕብራውያን መጽሐፍ የእግዚአብሔር ቃል ምን ይላል እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞቱ እንዲሽር ይሄው ዲያብሎስ ነው በህይወታቸው ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም የዕብራውያን ጻፊ የአብርሃምን ዘር ይዟል የመላእክትን አይደለም ብሏል ስለዚህ በስጋና በደም እንደ ወንድሞቹ ተካፍሏል ይላል አዎ እውነት ነው መጽሐፍ ቅዱሳዊ ትምህርት ነው በነገራችን ላይ በስጋና በደም ኢየሱስ ክርስቶስ እንደኛ ሰው ይሆን ዘንድ ስጋና ደምን የተካፈለው ከማርያም እንደሆነ መጽሐፍ ቅዱሳዊ የሆነ ትምህርት ቢሆንም እዛ መስቀል ላይ የፈሰሰው ደም የማርያም ነው ማለት ግን አልዳንም ማለት ነው ያ ደም ሊያድነን የሚችለው ያ ደም ሊታደገን የሚችለው የመድኃኒታችን የጌታችን የክርስቶስ ኢየሱስ ደም ሲሆን ብቻ ነው እሱም ፍጹም አምላክ ፍጹም ሰው ስለሆነ ማለት ነው ደሙ ያዳነ እንጂ የማርያም ደም የሚያድንና
ሚታደግ ቢሆን ኖሮ የኢየሱስ ክርስቶስን መምጣት አስፈላጊ ባልሆነ ነበር ይሄንኑ ሐሳብ ተቃውሞ ኦርቶዶክሳውያን ምላሽን ሰጥቷል እንደው ሚዲያ ላይ ጭቅጭቅ አስነስቷል ልክ አቡነ ገብርኤል ማርያም ቤዛ ልትባልም አትችልም ቤዛ ኢየሱስ ብቻ ነው ፍጡር ቤዛ ሊሆን አይችልም ብለው ዕብራውያን መጽሐፍ ምዕራፍ 9ን ጠቅሰው ያነሱት ሐሳብ መከራከሪያ ሆኖ ነበር ትልልቅ መምህራን ጳጳሳት ሳይቀሩ ለዚህ ጉዳይ ምላሽ ሰጥተው ነበር በአንጻሩ ግን የፈሰሰው የማርያም ደም ነው የሚል የተቆረሰው የማርያም ስጋ ነው የሚል የስተት ትምህርት አደባባይ ላይ ውሎ ያን ያህል ምላሽ ከብዙ ኦርቶዶክሳውያን አልተሰጠም ከጳጳሳቱም ሆነ ከቤተ ክርስቲያኑ ትልልቅ መምህራን ልክ ለአቡነ ገብርኤል ምላሽ እንደተሰጠ ለኚ የስተት ትምህርት በመስባክ ላይ ለሰበኩት አባት አልተሰጣቸውም ቢሆንም ግን ሁሉም ሰው ግን ዝም አላለም ምላሽ የሰጡ ሰዎች ነበሩ እንደውም አንዳንዱ ቲክቶክ ኦንላይን ላይ ጭቅጭቅ ሁሉ ተነስቶ ነበር እሱን ተከታትለን እንመለሳለን የቤተክርስቲያን ሁሉ ገለል አትክተቱ አንሱት ፕሊዝ ያለበለዛ አንድ ሳምንት ቁጭ ብዬ ነው ሪፖርት ማስደረገው ይሄንን ዩቲዩብ ማታስተካክሉት ከሆነ ቤተክርስቲያናችን አታሰዱ ዋጋ የተከፈለበት ወንጌል ነው የቀልድ ትምህርት አይደለም ዋጋ የተከፈለበት የቅዱሳን አባቶቻችን የተሰዉበት ነው የሞቱበት ነው በደም የተሰበከ ወንጌል ነው እንደቀልድ ለዩቲዩብ መነገጃ አይደለም ይሄ ወንጌል ይሄ ወንድማችን ደግሞ እንደሰማችሁት የይህንን ስብከት የለቀቁትን የዩቲዩብ ቻናሎችን ሪፖርት እናስደርጋቸዋለን ይህንን ትምህርት ካላነሳችሁት የሚል ነው በአጠቃላይ ትምህርቱ ላይ ፎከስ ያደረገም ምላሽ የሰጠበት ቪዲዮ አለ ይሄ ትምህርት ኦርቶዶክሳዊ እንዳልሆነ የስተት ትምህርት እንደሆነ አሁን ልዩነቱን እንድታዩት የፈለኩት ለምንድነው አቡነ ገብርኤል ማርያም ቤዛ አይደለችም ቤዛ ኢየሱስ ክርስቶስ ብቻ ነው ፍጡር ቤዛ ሊሆን አይችልም ብለው በተናገሩ ንግግር ላይ ሊቃውንት ተሰብስበዋል ጳጳሳት ተሰብስበዋል እንደውም በይርጋ ያሉበት መኖሪያ ቤታቸው ብቻ እንዲቀመጡ እንቅስቃሴም እንዳያደርጉ ውሳኔ ተሰጥቷል የማርያም ደም ፈሰሰልን የሚል የስህተት ትምህርት የሚያስተምሩ ሰዎች ግን እንደዚህ አይነት ውሳኔ ሲሰጥባቸው አታዩ ማርያም ላይ የፈለከውን ቦታ መጽሐፍ ቅዱስ የማይሰጣትን ቦታ ብትሰጥ መጽሐፍ ቅዱስ የማይላትን ብለ ብታደንቃት ማርያምን በተመለከተ ልክ ነው የምትሆነው ኢየሱስን በተመለከተ ግን ለኢየሱስ ክርስቶስ ብቻ ይገባዋል ብለ የምታስበውን ነገር ማርያም አትጋራውም ብለ ማርያምን ካወጣሃት ቅጣት ይተላለፍብሃል ብያኔ ይሰጥብሃል ማለት ነው ይሄ ደግሞ ማርያምን መጽሐፍ ቅዱስ ከሚሰጣት ቦታና ልክ በላይ የመስጠት አባዜ ነው አሁን መጽሐፍ ቅዱስ ስለ ማርያም የሚነግረን እጅግ መልካምና ድንቅ ትምህርቶች አሉት ነገር ግን የትኛውን ቦታ ላይ ሰዎች ለክርክር እንደሚያቀርቡት አይነት ማርያምን ቤዛ የሚያስብል ነገር የለም አልፎም ከቤዛነት እንደምትመለከቱት ቤዛናት የሚሉት ልክ ገንዘብ ቤዛ ተብሎ እንደተገለጠው ሙሴ ቤዛ ተብሎ እንደተገለጠው ወይም ሌላ ፈርዖን ቤዛ ተብሎ እንደተገለጠው አይነት ሳይሆን እዚህ ጋር ማርያምን ቤዛናት የሚሉበት ትምህርት የምታገኙት እኚህ አባት የፈሰሰው ደም የሷ ነው ወደሚል ትምህርት ነው የሚመጣው ቤዛ ነው ሲባል ዝም ተብሎ አይደለም ልክ እንደ ገንዘብ ልክ እንደ ሙሴ አይደለም ቤዛ ነው ሲባል ልክ እንደ ኢየሱስ እንደሆነ መታቆት መስባኮቻቸው ላይ የፈሰሰው ደም የሷ ነው ምክንያቱም በስጋና በደም ሲካፈል ኢየሱስ ክርስቶስ ከሷ ተወልዶ ነው የተካፈለው የሚል የስህተትን ትምህርት ያስተምራሉ አዎ ከማርያም ነው ኢየሱስ በስጋና በደም እኛን ሊመስል ወንድሞቹን ሊመስል ስላስፈለገው በስጋና በደም የተካፈለው ነገር ግን ከሷ ስጋና ደም ተካፍሏል ማለት የሷ ደምና ስጋ ፈሷል ማለት አይደለም የራሱ ለዚህ ነው ቀደም ባነበብነው በሐዋርያት ሥራ መጽሐፍ ምዕራፍ 20 ቁጥር 28 ላይ በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን የሚለው ደሙ የማን ነው የገዛ ደሙ ነው የማርያም ደም አይደለም ማለት ነው ይህ የስህተት ትምህርት ነው በጣም እጅግ የበዛ የስህተት ትምህርት ነው ሌሎች ወንድሞች የተናገሩትን ማንና እንመለስ እንደው የሚመስለው የሰሙኑ ነገር ሁን ብለው የሚመስለው በቃ በያው ደምረቱ የሚናገሩት ሁን ብለው በቃ ሁን ብለው የሚመስለውና ልደትዬ እግዚአብሔር እኔ ችግር የለብኝም ወተቱን አለፊ አጥንቱ ጋር ደርሻለሁ ግን አጥንት ያልጋጠ ብዙ መመናን አለ እውነቴን ነው ልደት በእንደዚህ የሚሰናከል ብዙ ይኖራልና
ለምንናገረው ነገር ጭራሽ መምህር ጭራሽ ሊቃነ ጳጳሳት የመጨረሻው የስልጣን ባለቤት የሆኑ የሚያስተላልፉት ነገር በጣም የሚያሳዝነው እና በጣም ይቅርታ ስሜታዊ ሆኜ ከሆነ ግን በተቻላችሁ አቅም እውነቴን ነው ወደኋላ ተመልሷት ቤተክርስቲያን በቃ ወደኋላ አትመለስ በእናንተ በግዞት ነው ያዟት እንዴ አንዳንዴ ግራ ይገባኛል ጭራሽ የተሰቀለው ኧረ በስመ አብ እሺ ልደት በቃ በጣም ስሜታዊ ስለሆነ ይቅርታ በጣም እንዲም ደግሞ የተቆጡ ኦርቶዶክሳውያን ወጣቶች አሉ ያው ይሄ ወንድም ካጥንት ላይ ደርሻለሁ ከወተት አልፌያለሁ ግን ብዙ ሰዎችን ያሰናክላል ጳጳሳቱና እነዚህ ሹመት ላይ ያሉ አባቶች በግዞት ነው እንደ ቤተክርስቲያን የገዛዋት የሚል ጥያቄ እየጠየቀ ነው ትውልዱ እየጠየቀ ነው ማለት ነው አው ትውልዱ መጠየቅ አለበት ሰው በሰው ስለማይድን እንግዲህ ከአዳም ጀምሮ እስከ ዳዊት እስከ ክርስቶስ ድረስ ሰዎች ማንንም በሰው ሊድን ስለማይችል ነው የእግዚአብሔር ልጅ ፊልጵስዩስ መጽሐፍ ምዕራፍ 2 ላይ እንደሚል እግዚአብሔርን በስልጣን መስተካከል እንደሚገባው ነገር ሳይቆጥር ራሱን ባዶ አድርጎ በሰው ምስል የተገኘው ለሞትም ያው ለመስቀል ሞት ኢየሱስ የተሰቀለበት ዋና ምክንያት ሰዎች ሰውን ሊያድኑት ስላልቻሉ ነው ሰዎች ሰዎችን ሊቤዡ ስላልቻሉ ነው ሰውን ስለዚህ ብቸኛ መቤዠት የሚችል ብቸኛ እግዚአብሔር ጋር ሊያስታርቀን መካከለኛ መሆን የሚችል ብቸኛ ሕያውና ቅዱስ መስዋዕት መሆን የሚችል ዮሐንስ ሲመለከተው የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ልክ እንደመሰከረለት እንደዛ ራሱ እግዚአብሔር በጉን ልጁን ክርስቶስን ልኮ የሁላችንን ኃጢአት ኢሳይያስ መጽሐፍ ምዕራፍ 53 ቁጥር 12 ላይ እንደሚናገር የሁላችንንም በደልን ኃጢአት እግዚአብሔር በእርሱ ላይ አኖረ እንደሚል በደላችንን ኃጢአታችንን ሊሸከም የሚችል ብቸኛ ንጹህ በግ ክርስቶስ ኢየሱስ ብቻ ስለሆነ ነው ኢየሱስ መምጣት ያስፈልገው መምህር አሰግድም እዚህ ጉዳይ ላይ ሐሳብ ሰጥቷል እሱን ተከታትለን እንምጣ በጣም ትልልቅ አባቶችን አውቃለሁ የተከሩ በእውነት ነው የምላቸው በዚህ ዘመን የምንሰማውን ቅራቅንቦ ሰምቻለሁ እኛ እኮ የምንበላ የማይምን ስጋ ሁሉ ያውቅ እኔ ምን ይሁን እንደው ራሱ አይገባኝ አልነበረም እንደዚህ ከየት እንደመጡ ማይታወቁ ወፍ ዘራሾች ቅርታርጉልኝ ሲያንሳቸው ነው ለነገሩ ወፍም አልዘራቸው ሰይጣን የዘራቸው ወለት እንዴ እግዚአብሔር ባልቀለደበት መቀለድ ምን ማለት ነው እሷም ያላለችው ልትለው ማትችለው አባቶችም ያላሉትን ያደግንበት ቤት ዶግማም ያላለው አልተማርኩም ደስ ምንም መኮንና ያስፈልጋል እንኳን ለክርስቶስ አማናዊ በግለ ሆነው ለክርስቶስ እግዚአብሔር ለፍየሎችና ለዋኖሶች ደም እንኳን በዚያ ደም ለሚደረገው አገልግሎት እንኳን ተጠንቀቅ ማለቱን ማስታወሳል ይሄ ቀልድ አይደለም ይሄ ዝም ብሎ በቃ የማያውቁ ሰዎች ምናምን ተብሎ የሚታለፍ አይደለም ይሄ ጨለማ ነው ያልነበረ ይሄ ትውልድ ያበቀለው አረም ነው ይሄ ነውር ነው ይሄ የኢየሱስ ክርስቶስን ሥጋ በማቅረብ አንድ ጊዜ ተቀድሰናል ክብር ለስሙ ይሁን አሜን እንደሰማችሁት ነው መምህር አሰግድ ደግሞ ይሄንን ቅራቅንቦ አዲስ ነው የገባው ቤተክርስቲያኗ እንደዚህ ብላ ታስተምርም ይያለ እንግዲያው ቤተክርስቲያን ማታስተምር ከሆነች የኢትዮጵያ ኦርቶዶክስ ቤተክርስቲያን ትልቅ ቤተክርስቲያን ናት ይህች ቤተክርስቲያን እንዲህ ያለ ትምህርት ከሌላት የፈሰሰው ደም የተቆረሰው ሥጋ የክርስቶስ ኢየሱስ ደምና ሥጋ ነው ብላ የምታምን እንደመሆኗ እንደዚህ አይነት የስህተት ትምህርትን በመድረኮቻቸው ላይ የሚያስተምሩ አሾልከው ያስገቡ ይሄ እንግዲህ ዳሃጠ ልሳን አይደለም ወይም ያፍ ወለምታ ያፍ ስህተት አይደለም ፐርፐዝሊ ነው በቃ ተዘጋጅተውበት በአጀንዳቸው ላይ አስፍረው ይሄን ትምህርት ለትውልዱ ያስተማሩ ያሉት የዳነው ከእግዚአብሔር ጋር ታረቀነው ራሱ ክርስቶስ ኢየሱስ የእግዚአብሔር ንጹህ በግ መስዋዕት ስለሆነልን እንጂ የትኛውም አካል ማርያምን ጨምር አሰግድ እንዳለው ማርያም አላለች አሁን ማርያምን አንወነጀልም እኛ እንደ ወንጌላዊ አማኝ ማርያም ላይ ጥያቄ አናነሳ ምክንያቱም ማርያም ነፍሴ
ጌታዬን ታከብረዋለች ብላ ጌታዋን የምታከብር ለጌታዋ ታዛዥ የሆነች ታማኝ ሴት እንደሆነች ነው መጽሐፍ ቅዱስ የሚያስተምረን እንጂ አሁን ስለሷ በሚባለው ልክ እኔ ነኝ ብላ የትኛውም የመጽሐፍ ቅዱስ ክፍል ውስጥ ማርያም ስለራሷ አላወራችም። እሷ ስለራሷ ያላወራችውን ግን ሰዎች ኢየሱስ ክርስቶስን ለመጋረድ ፐርፐዝሊ ሆነ ተብሎ የሚደረግ በሚመስል መልኩ ማርያምን ከክርስቶስ ጋር ለንጽጽር ያቀርቧታል። እኚህንም አባት ሰምተናቸው እንመለስ። እኚህ ጳጳስ ናቸው። እንግዲህ የኦርቶዶክስ ቤተክርስቲያንን ትልቁን የሹመት ደረጃ ያሉ አባት ናቸው። እሳቸውም እንደሚሉ ሰምተን እንምጣ። በቀራንዮ የፈሰሰው ደም ማን ነው? ስጋን የለበሰ ከሷ ነው። የሷ ደም ፈሷል። እሷን ስጋ አይደል ተዋህዶ እምን በላው ምን ተጣው ስጋ የማን ነው? እሷን እንደሰማችሁት ነው። በቀራንዮ የፈሰሰው ደም እንግዲህ ጳጳስ ናቸው። የቤተክርስቲያኑ መጨረሻ የሹመት እርከን ማለት የሹመት ደረጃ ላይ ያሉ ጳጳስ ናቸው። ምን ይያሉን ነው? ምን በላው እንደ ኦርቶዶክስ ስለ ጌታ ስጋና ደም ወይም ስለ ጌታ አራት ወይም ስለ ቁርባን ያላትን ትምህርት እንደምታውቁት ነው። የምንበላው ራሱ የክርስቶስ ኢየሱስ ደምና ስጋ ነው ብሎ ነው የሚያስተምሩት። ስለዚህ ከዛ ህይወትን እንካፈላለን የሚል ትምህርት ነው ያላቸው ኦርቶዶክሳውያን። ያ ስጋና ደም ይያሉ ነው እኚህ ጳጳስ የራሷ የማርያም ነው ይያሉ ነው። ስለዚህ የማርያምን ስጋና ደም በመካፈል ህይወት ይገኛል ብላ ቤተክርስቲያኗ ማታስተምር ከሆነ እኚህ አባት ስለተናገሩት ትምህርት ልክ አቡነ ገብርኤል የማርያም ቤዛ ልትባል አትችልም ስላሉ ብቻ እግድ እንደወጣባቸው ወይም መግለጫ እንደተሰጣባቸው ከዛ የባሰ የማርያም ቤዛ ለመሆን በነገራችን ላይ ምንም ድህነታችንን የሚያስቀርበት ነገር የለም። ማርያም ቤዛ ብትባል ባትባል ከመዳናችን ጋር የሚገናኝ የለም። የማርያም ኢየሱስን መውለድ ከመዳናችን ጋር ይገናኛል። የሷ ቤዛ መባልና ለመባል ግን ከመዳናችን ጋር የሚገናኝ አይደለም። የኢየሱስ ቤዛነት የህይወትና የሞት እጣፈንታችንን የሚወስን ነው። ወይ ዘላለም ህይወት እንድናገኝ ያደርገናል ወይ ዘላለም ህይወት እንድናጣ ያደርገናል። እሱ ቤዛ ካልሆነ ከእግዚአብሔር ጋር ልንታረቅ ከእግዚአብሔር ጋር ልንስማማ ስለማንችል ማለት ነው። ይሄንን በጉባኤ ላይ ያወጁ አባት እሷ ቤዛ ልትባል አትችልም ስላሉ ብቻ ከታገዱ እንግዲህ ማርያም ስጋና ደም ነው የምንበላው ቀራንዮ ላይ ፈሰሰው እሱ ነው ከተባለ እግድ ሊሰጥ ይገባል ባይኔ። ብዙ ኦርቶዶክሳውያን ወጣቶች ጥያቄ እያቀረቡ ነው። በተለይ በሶሻል ሚዲያ ላይ አንዳንድ በጵጵስና ደረጃ ያሉ ሰዎች ለሚያነሷቸው የስተት ትምህርቶች ወጣቱ ዝም ይያል አይደለም። ያው የቁጥሩ መጠን አነስተኛ ቢሆንም ኢየሱስ ላይ ሲዋሽ ጥያቄ ያለብን የሚሉ ሰዎች ግን እየተነሱ መሆኑ በኢትዮጵያ ቤተክርስቲያን ታሪክ ላይ ተስፋ እንዳለ የሚያሳይ እግዚአብሔርን እናመሰግንበት ጉዳይ ነው ብዬ አስባለሁ። ይሄን ደግሞ ተከታትለን እንምጣ። አንዱ መምህር እመቤታችን በስቅለቷ ቀን ይላል። አንዱ አባት የምንበላውና የምንጠጣው ስጋና ደም የእመቤታችን የማርያም ነው ይላል። አንዱ መስቀል ላይ የፈሰሰው የማርያም ደም ነው ይላል። ምን ጉድ ነው? ምንድነው እየሰማን ያለ ነው? ግን እውነት ይሄ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አባቶች ናቸው? የምር ነው? በኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ የሚያምኑ ናቸው? እኔ በጣም ግራ እየገባኝ ነው። ምንድነው እየሰማን እያየን ያለ ነው? በዘመናችን ምን እየሆነ ነው? እስቲ አንድ ቪዲዮን ስሙልኝ። ተቀበለችው መከራይ ድንግል ማርያም ሲወጣ በመንከራተት ያለቀ ዛሬ በስቅለቷ ቀን በልጇ ክብር የነገሱና አስኬማ የደፉ አባቶች ሁሉ ሳይቀሩ ድጋሚ ሊያስለቅሷት ሞክረዋል። ያቺ ቤዛ አንተ መስቀል ላይ የዋለው የድንግል ማርያም ስጋ ነው። አንተ የማን መሰለ ቤዛ የሆነው? ደስ ይበልህ። በቀራንዮ የፈሰሰው ደም ማን ነው? ስጋን የለበሰ ከሷ ነው። የሷ ደም ፈሷል። እሷን ስጋ አይደል ተዋህዶ እምን በላው ምን ተጣው ስጋ የማን ነው? እሷን እሺ ምንድነው የሚባለው? የምንበላው የእመቤታችን የቅድስት ድንግል ማርያም ስጋ ነው። በዕለተ ዓርብ የነበረው ስቅለት የቅድስት ድንግል ማርያም ስቅለት ነው። መስቀል ላይ የፈሰሰው ደምስ የእመቤታችን የቅድስት ድንግል ማርያም ደም ነው። ምንድነው እየሆነ ያለው? የእውነት እኔ ግራ ገብቶኛል። ምንድነው እየሆነ ያለው?
እረተው ወዴት እየሄድን ነው? መልስ እንዲሰጥበት እንፈልጋለን። እንደምትሰሙ ነው እነዚህ የኦርቶዶክስ ወጣቶች የስተት ትምህርቱን በተለይ ኢየሱስ ላይ የተዋሹ ሸጦችን ሰምተው መታገስ አልቻሉም። በጣም ብዙዎች ማርያም የተነካች መሰላቸው ጊዜ ምን ያህል እንደወጡ ማርያም ቤዛ አይደለችም ስትባል ምን ያህል እንደተናገሩ ሰምታችኋል። እኚህ ጥቂት ግን ቅሬታ የሚመስሉ ወገኖች ግን ኢየሱስ ክርስቶስን የሚያደበዝዙ የሐሰት ትምህርቶች በተለይ ማርያምን በተመለከተ በቤተክርስቲያኗ ምስባክ ላይ ሲሰበክ ቀደም መምህር ጳውሎስ የተባለውን ወንድም ሰምታችሁታል። የማርያም በስቅለቷ ጊዜ ይላል እንግዲህ የተሰቀለች የሞተች በሶስተኛ ቀን የተነሳች ማርያም ኦርቶዶክስ ቤተክርስቲያን ውስጥ በትምህርት ደረጃ ትሰጣለች። ኢየሱስ ሞቷል፣ ማርያም ሞታለች። ኢየሱስ ስለ ኃጢያተኞች ነው የሞተው፣ ማርያምም ስለ ኃጢያተኞች ነው የሞተች። ኢየሱስ በሶስተኛ ቀን ከሙታን መካከል ተነስቷል፣ ማርያምም በሶስተኛው ቀን ከሙታን መካከል ተነስታ ስታርግ እነ ቶማስ ምስክር የሚሆኑበት ደረጃ ሐዋርያቱ ማለት ነው በአርጋለች። ይህ ምንድነው የሚያመለክተው ሲባል መጽሐፍ ቅዱስ መጽሐፉን ይወስድ ዘንድ ማህተቡን ይፈታ ዘንድ ስልጣን የተሰጠው እሱ ብቻ እንደሆነ የሚናገርለትን ጌታና መድኃኒት የሆነው ክርስቶስን ስልጣን ለማጋራት በሚመስል መልኩ እንደዚህ አይነት የሐሰት ንግግሮች በየመድረኮቹ ላይ ይሰማሉ ማለት ነው። ይሄ ትውልድን የሚያጠፋ ትውልድን ከመዳን መንገድ የሚያሸራትት የእግዚአብሔር ልጅ ክርስቶስን የሚጋርድ በርግጥ ሊጋረድ አይችልም። እሱ የንጋት ብርሃን የጽድቅ ፀሐይ ነው። ማንም ተነስቶ በዘመናት መካከል ውሸት ሊናገርበት ይችላል የእግዚአብሔር ልጅ ኢየሱስ ክርስቶስ ላይ። ነገር ግን እግዚአብሔር ሁሉ ጊዜ በዘመናት መካከል በቤተክርስቲያን ውስጥ የትኛውም ቤተክርስቲያን ካቶሊክ ውስጥ ፕሮቴስታንት ውስጥ እንዲሁም ደግሞ የኦርቶዶክስ ቤተክርስቲያን ውስጥ ቅሬታ የሆኑ ጽድቅን እውነትን የሚራቡ ብዙ ልጆች አሉት እግዚአብሔር ማለት ነው። ማርያምን በተመለከተ ውሸቱ እንግዲህ እንደቀጠለ ነው። እኚህን አባት ደግሞ ሰምተን እንምጣ። መለኮት በሷ ስላደረ መለኮት በሷ ስለኖረ ማርያም ይሄ ተፈጥሯዊ የሆነ ባዮሎጂካል የሆነውን እንትንም ምንድነው የሚባለው ምግብን የማስወገድ ስርዓትም በሷ ዘንድ እንዳልነበረ የሚናገሩ አንድ ጳጳስም ደግሞ ተነስተዋል። እሳቸውን ሰምተን አባ መዓዛ ለሳቸው የሰጡትን ምላሽ ከእንደገና አስከትለን ፕሮግራማችንን በዚህ እናጠናቅቃለን ማለት ነው። ሰሙልኝ። ይሄ ደግሞ ጉድ ነው። አለመማርን ይጎዳል፣ አለማወቅም ያስደነግጣል። አንቺ ስጋ ቅዱሶች ማለት ምን ማለት ነው? ጥሬ መጽሐፍ ቅዱስ እያነበቡ መመሪያ የሌላቸው በሜዳ የተወለዱ ዘመናዊያን ሰባክያን ሲቸገሩ ሌላውን ሲያስቸግሩ ይሰማሉ። ድንግል በተፈጥሯ እንኳን ከአካባቢ ወጣ ስሜትም የለባትም። አንቺ ነውር ወይም ትኒ ላይሌች ማለት ምን ማለት ነው? እሱ የተማራችሁ አንቺ ነውር ወይም ትኒ ላይሌች ሰለሞን አንቺ ጋር የተባለው ሰው እንደመሆኗ እሱም ባለቤቱ ጌታችን መድኃኒታችን ኢየሱስ ክርስቶስ እናትና ልጁ ስጋ ተዋህደዋል። እህል ውሃ በሚቀምሱበት ጊዜ ስንዴ ወይም የወይን እሸት ይመገቡ ነበር። ይመገቡ እንጂ ሰብአዊ ባህሪያቸው እንደኛ ተለውጦ ከአካላቸው የሚወጣ ነገር የለም። ለምን? ባህሪ መለኮቱ ያቃጥሎ በናባጂ ጠፋ ነበር ይላል። እንደሰማችሁት ነው እንግዲህ ማርያም ሄዳ ሰብአዊ ስሜት የሌላት ምግብ የምትመገብ ነገር ግን ተፈጥሯዊ ስርዓት በሆነው መንገድ ማስወገጃውን ስርዓት እንኳን በሷ እንደሌለ ለቃላቱን ትንሽ ስለሚከብድ ነው። ወይም ትበላለች ግን አትጸዳዳም፣ በላም መልክ ከሷ ይወጣ ነበር የሚል ቀደም እንደነገርኳችሁ ስለ ሰው ኃጢያት ሞታለች፣ በዛም ደግሞ ምክንያት ሰዎችን ከሲኦል አውጥታለች የሚል ምንባብ የተጻፈላት በሶስተኛ ቀን ከሙታን የተነሳች ቤዛ የተባለች ላይላዩን
እንደ ኢየሱስ አይደለም ቤዛ ብትባልም ነገር ግን የፈሰሰው ደም በቀራንዮ ላይ የተቆረሰው ስጋ የሷ ነው ተብሎ የሚነገርላት ሴት ሆናለች ማለት ነው። የመጽሐፍ ቅዱስ ላይ ያለችው ማርያም እኔ ነኝ ያቺን ሴት አላለችም። እነዚህ ሰዎች ግን እሷ እንደዛ ናት ይያሉ ነው። የአባ ማዕዛን ምላሽና ማሳረጊያ እናደርጋለን። እንከታተል። ስጋቱ ዋይደዋል ማ በሚቀምሱበት ጊዜ ስንዴ ወይም የወይን እሸት ይመገቡ ነበር። ይመገቡ እንጂ ሰብአዊ ባህሪያቸው እንደኛ ተለውጦ አካላቸው የሚወጣ ነገር የለም። ለምን ባህሪ መለኮቱ ያቃጥሉ በላባች ይጠፋ ነበር። ሁለቱ የበሉትን ከውስጣቸው ያቃጠላል እንጂ ባላን አንደበት እንጂ ይላል። አሁን ይህ ጳጳስ ነው የተሳለ ዝም ብሎ ይመለከቱታል። ያ ሁሉ ሰው ባለበት ይህን ሲናገር አንድም ሰው አይተነፍስም። መቼ ነው የምትመሰክረው ለክርስቶስ? ያቁም እንጂ ነው ያባት ድንግል ማርያም በምንም አይነት ከክርስቶስ ጋር አትስተካከልም። እንዲህ ልትልም አይገባም። ይህን ልንሰማም አይገባም። ይህ እኮ በዓለም ላይ ነው የሚሰራጨው። እቤቴ ሆኜ ነው የሰማሁት። እናንተን ልብ ብላችሁ ሰምታችሁ ሊሆን ይችላል እና እቤቴ ሆኜ ነው የሰማሁት። ይህ ነው ከዚህ የበለጠ ክደት አለው? ከቆንጮ ላይ ተመልከቱ፣ ከቆንጮ ላይ በዚህ ላንተ ጫጫ ልባል የዓለም ቤዛ ክርስቶስ ብቻ ነው በሚለው ከዳር እስከ ዳር ተንጫጫ አይደል? በዚህ ሳ ድንግል ማርያምን ከክርስቶስ ጋር አሰልፎ እናትና ልጅ አንድ ናቸው። የበሉት እንደ ሰው ተለውጦ ሌላ የሆነ በውስጣቸው ያቃጥለዋል መለኮትን። እርሷን መለኮት ሆናለች፣ መለኮትን ለብሳለች፣ መለኮትን ተዋህዳለች። እንዴት ነው እንዲህ የሚነገረው? እንዴት ነው እንዲህ የሚሆነው? በጣም ያሳዝናል። ለሃይማኖት የማይቀር ወይም ደግሞ አይሰሙም መሰለኝ ወራቱ ደርሰዋል። እንዲህ አይነት ሰው ዛሬ መናገር አይገባም። ሊወገዝ የሚገባ አይደለም። ከዚህ በፊት አንዱ ጳጳስ ተነሱ ማርያም ከሌለች ሥላሴ የለም አብ ወልድ መንፈስ ቅዱስ እንዲህ ብለው ተናገሩ። ዝም አሉት። ያሁን እንዳሉ ካልተጫጩ ዝም ከዚህ የበለጠ ለምንድን ነው ታዲያ ምድረቀ እንዲህ አለ አይደል? እንዲህ አለ ትልልኛለ ከላይ እንዲህ አይነት መርዝ የሚነሰንሱ እያሉ ማለት ነው። ልብ አድርግ። እንኳንስ ድንግል ማርያም አይደለም እርሱ የለበሰው ስጋ አልተለወጠም። ያው ሰው ነው፣ አልተለወጠም። ተለውጦ አይደለም ሰው ይሆን አምላክ የሆነው ሳይለወጥ ነው። በዚህ ምክንያት እንደ ማንኛውም ሰው ሲበላ ሲጠጣ ሲተኛ ሲነሳ ሲደክም ነው ነው። አለበለዚያ መብላቱ ከቀረ መድከሙ ከቀረ ሰው የሆነበት ዋናው ነገር ከቀረ ተለወጠ ነው የሚባለው ማለት ነው። ሁላጤ ደግሞ ሃይማኖት አይደለም። አባ ማዕዛ እንግዲህ መልካም አድርገው አብራርተውታል። ኢየሱስ ክርስቶስ ያዳነን እንዲህ ከሰውነት ወደ መለኮትነት ከመለኮትነት ወደ ሰውነት መለዋወጥ አድርጎ አይደለም። መለኮት ስጋን ገንዘቡ አድርጎ ፍጹም ሰው ፍጹም አምላክ ሆኖ ነው ኢየሱስ ክርስቶስ ድህነታችንን የፈጸመው። ስለዚህ የሚበላ የሚጠጣ የሚደክም የሚራብ እንደውም ሰይጣን በምግብ እንደፈተነው መጽሐፍ ቅዱስ ይናገራል። ኢየሱስ ፍጹም ሰው ነበረ ስንል የዕብራውያን ጻፊ ከኃጢአት በቀር በነገር ሁሉ እንደኛ ተፈተነ። በነገር ሁሉ መጨነቁን ብትሉ መጠበቡን ብትሉ የሞት አፋፍ ላይ በደረሰ ጊዜ ወዙ በምድር ላይ እንደ ደም ነጠብጣብ ነበረ ሲል መጨነቁን መጽሐፍ ቅዱስ ሲነግረን ተመለከታላችሁ። ሰው ነበረ። እንግዲህ ኢየሱስ ፍጹም ሰው ሆኖ አድኖናል ስንል ማርያም ግን ሰዋዊ ነገሯ ተለውጦ ነበር የሚል ስህተት ትምህርት እዚህ ጋር ተመለከታላችሁና የቱ ነው የሚያስጮህ? ማርያም ከሌለች ሥላሴ የለም፣ ኢየሱስ የለም፣ አብ የለም፣ ወልድ የለም የሚል ትምህርት ነው የሚያስጮህ ወይስ ማርያም ቤዛ አይደለችም የሚል ትምህርት ነው የሚያስጮህ? ለማንኛውም ወደ እውነቱ ወደ እግዚአብሔር ቃል ወደ እግዚአብሔር ጸጋ እንመለስ። በሌላ ፕሮግራም እስክንገናኝ ድረስ ይህንን ፕሮግራም ለብዙ ሰዎች እንዲደርስ አድርጉልን። ሰብስክራይብ አድርጉ፣ ሼር አድርጉ። እናመሰግናለን ስለተከታተላችሁ። መልካም ጊዜ